አመሰግናለሁ። እንግዲህ አንድ በሀገራችን ካሉ 132 ኒውሮ ሰርጅኖች አንዷ ዶክተር ኢየሩስ ናት። አንቺ ያልኩልኝ አመሰግናለሁ። በቅዱስ ጳውሎስ ሆስፒታል ነውና የምትሰራው እሷ እንደው እሳቸው ቅድም በግልጽ ስፓይነ ባፊዳ ምንድን ነው የሚለውን ነበረ ምላሽ የሰጡንና እኛ ደግሞ ስፓይነ ባፊዳ እና ሃይድሮሴፋለስ ነው የምንለው። ብዙዎች እዚህ ያሉት እንደው የተወሰኑት ካልሆኑ ከሕክምና እውቀት ውጭ ስለሚሆኑ እንደው ሃይድሮሴፋለስ የሚለው የእንግሊዝ አፍ እንደመሆኑ መጠን ሃይድሮሴፋለስ ምንድን ነው? በምን ምክንያት ነው የሚከሰተው? የሚያስከትለውስ ጉዳት ምንድን ነው? በምን መልኩስ መከላከል መጠበቅ ይቻላል? እንደው መፍትሄ ካለው አመሰግናለሁ። እንግዲህ ብዙ ጊዜ በተለያዩ እነሱ የሚታወሩት ስፓይና ባፊዳ እና ሃይድሮሴፋለስ ነው። እንደዛ ምክንያት አለ። በተለይ ስፓይና ባፊዳ ወይም የነርቭ ያለባቸው ልጆች ከ60 እስከ 85 አንዳንዴም ከ70% ልጆች ተያይዞ የሚመጣ ሃይድሮሴፋለስ ይኖራቸዋል። ታዲያ ሃይድሮሴፋለስ ምንድን ነው ጥያቄ ነው። ስለዚህ ሃይድሮሴፋለስ ምንድን ነው የሚለው ነገር ከማውራታችን በፊት ሁላችንም ሁላችንም ጭንቅላታችን ውስጥና የሰረሰራችን ውስጥ ውሃ አለ። ይህ ውሃ ሰረብሮስፓይናል ፍሉይድ ይባላል። በጣም ብዙ ፈንክሽኖች አሉ። አደት ትልልቅ ሰዎች ላይ እንግዲህ መጠኑ ወደ 150 ኤምኤል ይሄ ዜና ነገር ሁሉ ሰው ላይ ያለ ማለት ነው። ታዲያ ይህ ውሃ ከመጠን በላይ ሲከማች ነው እንግዲህ ሃይድሮሴፋለስ ብለን የምንጠራው። እነዚህ የነርቭ ክፍተት ያላቸው ልጆች እንግዲህ በተለያዩ ምክንያቶች ሃይድሮሴፋለስ የሚባለው ወይም ደግሞ የአንጎል ውስጥ ከመጠን በላይ ውሃ ክምችት ተያይዞ የሚታይባቸው በጣም ብዙ የሚታይባቸው ነገሮች ይኖራሉ ማለት ነው። እንግዲህ ስፓይና ባፊዳ ብቻ አይደለም የሃይድሮሴፋለስ ምክንያት ተብሎ አሁን ህጻናት ያለ ጊዜያቸው የተወለዱ ህጻናት አሉ። ፕሪማቹር በርዝ የምንለው እነሱ ህጻናት ላይ ሊፈጠር ይችላል። ይሄ አሁን የነገርኳችሁ ውሃ እንግዲህ የሚቀመጠው እንዴት መሰላችሁ? አንጎላችን አለ። አንጎላችን ውስጥ ደግሞ የሆኑ ትንሽዬ እኛ ቬንትሪክልስ ብለን የምንጠራቸው እንደገና ዛፍ ታስቧቸው ይህ ውሃ የሚጠራቀምበት ማለት ነው። ሁሉም ሰው ላይ ያለ ከመጠን በላይ ሲጠራቀምም የእነዚህ ገንዳዎች መጠናቸው ይጨምራል። አንጎል ላይ ልዩነት ያመጣሉ ማለት ነው። ለዛም ነው ከዛ ጋር ተያይዞ የሚኖሩት ምልክቶች አሉት ማለት ነው። ስለዚህ ከስፓይና ባፊዳ ውጭ እዚህ ገንዳ ላይ ውሃ ሲፈስ አይኤች ተባለን በእንግሊዝኛ ኢንፌክሽን ሲፈጠር የተለያዩ ናቹራል እንደዚህ አይነት ኢንፌክሽኖች ሲፈጠሩ አደጋ ጋር ያሉ በጣም ብዙ ምክንያቶች ግን ዛሬ የተሰበሰብነው ማውራት ያለበት በስፓይና ባፊዳ እና ሃይድሮሴፋለስ ስለሆነ አንደኛው ነገር እንግዲህ ይሄ የነርቭ ክፍተት ወይም ስፓይና ባፊዳ የምንለው ነው ማለት ነው። ታዲያ እንደዚህ ሲኖራቸው ልጆቹ ጋር ምልክት ይመጣሉ። የመጀመሪያው ጭንቅላታቸው ከመጠን በላይ ይደርሳል። ኖርማሊ ህጻናት ልክ ሲወለዱ ወደ 35 ሴንቲሜትር አካባቢ የሚለካውና ሰርከምፈረንሱ እንደዛ አካባቢ ህጻናት ግን ከዛ በላይ እና የጭንቅላታቸው መጠን ጩጮቿን ካያችሁ መሀል ላይ እርግድ ካላቸው እሱ እርግድ በጣም የሚወጠር እዛ አይናቸው ስታይ አይናቸው ደግሞ ዝቅ ማለትና ነጩ መታየት ጭንቅላታቸውን ስታይዞ በጣም የተወጣጠረ ደምስር መታየት ከዚህ ጋር ተይዞ ደግሞ ተመዛጋሪ ማስመለስ ከሰሪናቸው መቀነስ እንደዚህ አይነት ምልክቶች ይገኛል ማለት ነው። እና ይሄ እንግዲህ ይሄ ሃይድሮሴፋለስ የሚባለው ነገር አንዱ በጣም ከፍተኛ የሆነ ጫና ስለሚያደርስ የነዚህ ልጆች እድገትን መዘግየት ሊኖር ይችላል ማለት ነው። ኢፌክቱን ስናይ እንዴት ነው የምናከመው የሚለውን ነገር ስናይ አንድ በጣም ጥሩ ነገር እየሰሩ ያሉት ሪቻርድ ፋውንዴሽን የዶክተር ነቢያት ደግሞ ይህ ነገር የሚታከምበት ሀገራችን ውስጥ ሁለት አይነት አማራጭ አለው። ሃይድሮሴፋለስ ጭንቅላት ውስጥ ውሃ ወስዷል። ስለዚህ ይህንን ውሃ የሆነ ወደ መሄድ ያለበት ቦታ አለ እና ተፈጥሯን ጥሩ ነገር አድርጎ የሰራችልን ሆዳችን ውስጥ ፔሪቶኒየም የሚባል የሆነ መሸፈኛ ራሱን የሚያመርተው ውሃ መሰል ነገር አለ። ሌላ ውሃ ዛሬ ሲቀመጥ ደግሞ መውሰድ ይችላል። ስለዚህ ምንድነው አንዴዛው ህክምና ከጭንቅላት ወደ ውሃ ይወሰድና እንደዛው ይታከማል። መጠን ይቀርሳል ማለት ነው። ስለዚህ ጭንቅላት ላይ ግፊት አይኖርም፣ ጉዳት አይኖርም ማለት ነው። እሱ በእንግሊዝኛ ቬንትሪኩላር ሸንት ይባላል። ብዙዎቻችሁ የሚታያቁት ደግሞ የጭንቅላት ውስጥ የሚባለው ማለት ነው። አንደኛው እሱ ነው። ሁለተኛው ደግሞ ኢቲቪ ይባላል። ኢቲቪ እንግዲህ ቻናል አይደለም ኢንዶስኮፒክ ሰርድ ቬንትሪኩላር ማለት ነው። ያ ቅድም የተነጋገርናቸው ገንዳዎች አሉ። ከዛ ውስጥ አንደኛው ገንዳ ሶስተኛው ገንዳ ወይም ሰርድ ቬንትሪኩላር እንለዋለን እና ከሱ ውስጥ ለውስጥ ውሃ መስሪያ ያው ሰርጀሪ እንደዛ ነው የሚሆነው። እሱ ይሄ የጭንቅላት ውስጥ ውሃ
ከመጠን በላይ መጠራቀም የምናክልበት ነገር ነው። ሀገራችን ከ8 በላይ ሴንተሮች አሉ። ይሄንን የሚሰሩ 8 ብቻ አለ። ሀገራችን ወደ 21 የሚያክሉ ሴንተሮች አሉ፣ ቢሮ ሰርጀኖች አሉባቸው። እነዚህ እቃዎች ደግሞ የቻናል እቃዎች በተለይ ደግሞ ኤክስፔሪንስ ይህንን ነገር በመስጠት በነፃ እንዲታከሙ በማድረግ የቻናል ፋውንዴሽን ትልቅ ስራ ይሰራል፣ ከእኛም ጋር ማብሮ ይሰራል። ስለዚህ የፖሊስ ሀማችን ኖርማል ካለ ከአቅም በላይ ሲሆን ወይም ደግሞ መታመቸት ካለበት በላይ ሲሆን ቤታዶ ሰፋሪ የሚባሉ አንዳንዴ በጣም ኢትዮጵያ ላይ በደንብ እና በልበ ሙሉነት ጤናው ዘርፍ ብቻ ሳይሆን በተለያዩ የሴክተሮች ላይ ተስፋ እንዳለ የምታውቁት እንደነ ዶክተር ኢየሩስ አይነት እንደነ ዶክተር ነቢያት አይነት እንደነ ዶክተር ደቻሳ እንደነ ዶክተር ብርሃኑ አይነት ሙያተኞች መኖራቸውን ስናይና ደግሞ ከስር ያሉ ወጣቶችን በእውቀት በብቃትና በሙያ ስነምግባር ዳብረው በዚህ ደረጃ ምላሽ ሲሰጡ ስናይ የእውነትም በእጅጉ ምሁራኖች እንዳሉ ተስፋ እንዳለ ያሳያልና